በየሄድንበት ቦታ ሩታ 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 ሩታ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ገርሞኝ ነው ገባችሁ? ሩታ 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 የሚል ሰው ምንድን ነው የበዛው? እውነት ለመናገር እኮ ሚዲያውን እያነጋገረች እና እያጨፋፈረች ያለችው እሷ ስለሆነች ነው ማለት ነው። ወንዱንም ሴቱንም ሳብ እያደረገች በጥርፊ ድርግም ስለምታደርጉ ቤዛ ምን ሆነ ነው እንደዚህ ያበደችው ዛሬ? የእኔ እናት አይዞሽ ማሪ አይዞሽ 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 ምንድነው ስሰው ልጅቷ እንደሆነ ይኸው ተመችቷት እንደዚህ። በነገራችን ላይ እናንተ ሲመስላችሁ የተጣላ ሰው እንደዚህ አምሮበት ደምቆበት ሁሌ እያማረበት ሁሌ ውብ እየሆነ ሁሌ ልብስ ቀያየረ ቢመጣ ይመስላችኋል እንዴ? እንዴት ነው የምናስበው? ግን እኛ ሲጀምር እነሱ ድራማ ነው እየሰሩ የነበሩትኝ እስካሁንም ማለት ነው። ይኸው እንግዲህ አሁን የድራማው መጨረሻ እየተቃጠጠ ስለሆነ ሩታ 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 ልክ ናት፣ ሩታ እንደዚህ ነበረች፣ ሩታ እንደዚህ ነበረ፣ ሩታ እንደዚህ የተሰጣትን ካራክተር ነው የተጫወተችው ልጅቷ። በቃ አለቀ ደቀቀ ማለት ነው። ምንድን ነው ቤዛቴ ተረጋጊ። አንድም ደግሞ አለች እዚህ ጋር ደግሞ አሁን ሙሉ ቪዲዮውን ዩቲዩብ ላይ ታገኙታላችሁ ትላለች ማለት ነው። እዚህ ጋር ማለት ነው ሄርሜላ ማን ነው አብርሽና ሩታ አልተጣሉም። እናውቃለን እኮ ማሬ እንዳልተጣሉ እኮ እናውቃለን። እንደው አውቀው ሜዳውን ሊያነጋግሩ ስለፈለጉ ነው እንጂ የማናውቅ መስሏችሁ ነው። እዚህ ጋር ደግሞ የሩታ እህቶች ማለት ነው እኛ ትበገሬዋ እያለ ዘራፍ እያለ ነው ያለው። እውነት ለመናገር እየሰሩ ያሉት ነገር ትንሽ አነጋጋሪ ቢያደርግም ግን ደግሞ ማለት ነው ምን እንዳለ ታውቃላችሁ? እንደ ትምህርት አድርገው የሚያስተላልፉት ነገር በስተት መንገድ ነው የመጡት ማለት ነው። እዚህ ጋር ደግሞ ይኸውላችሁ አሁን ይሄ ኤአይ ነው እርግጠኛ ነኝ። አረ ወይኔ ጽጌ ሪያልም እስክስ በይ ጽጌ አንቺ ትሻላለሽ። በእናትሽ ወዝ አድርጊው እስኪ ይሄንን እንትንሽን እሷ ትሻላለች እውነት ለመናገርና በቃ ብዙዎቹ ድራማ ነው ድራማ ነው ድራማ። አሁን እኮ ጋይስ ድራማ ነው እያወቀባቸው ነው ያለው። እነሱ አሁን ነገሩን ለመቋጨት ማለት ከሶሻል ሚዲያው የሚፈልገውን ግርግር እጅግ በጣም የሚፈልጉትን ነገሮችን በሞላ ግብ አስገቡ። ገባችሁ? ከሴቶቹም ከወንዶቹም ማለት ነው የሚፈልጉበት ቦታ ደረሱ። አንድ ሰው የተጣላ ሰው እንደዚህ ተጎሳቅሎ መሄድ ይመስላችኋል? ሲጀመር አስባችሁታል? እንደዚህ ተጎሳቅላ ምናምን ነገር የምትመጣ ቢሆን ኖሮ አንድ ሴት ልጅ እንደሚፈጠር ማለት ነው እንዴ እያየን እኮ ነው። ብርቱ ሴት ነኝ ጀግና ሴት ነኝ የምትል በሶሻል ሚዲያ ላይ መታ እንኳን ወልዳ ልጅ ላይ አከላዋ ላይ ትቶ ሴትን ሀል ባላው ላይ እያተራመሰ ኢቭን እንኳን ጥሏ ሲጣፋ ምን አይነት ስሜት እንደሚሰማ ምን አይነት እንደምትሰበር እኮ እያየን ያለን። ያ ነው ትክክለኛ ታሪክ መሰበር፣ የሴት ልጅ መሰበር ምናምን ነገር ማለት ነው እንጂ እሷ በየቀኑ ስትመጣ አዳዲስ አይዲያ ተኳኩላ አምራ ተውባ የምትመጣን ሴት የወር ማሰቡ ራሱ ከባድ ነው። አስቡት እንግዲህ በየቀኑ ውብ እየሆነች በየቀኑ ልብስ እየቀየረች በየቀኑ ምን እያለች የሚመጡ ሴቶች ሶሻል ሚዲያ ላይ የተሰጣቸውን ካራክተር ነው የሚጫወቱት። ባይዜ በቃ ያ ነው እውነት ለመናገር ሳላደንቃትም አላልፈው ነገር ሩታ ማለት ነው የተሰጣትን ካራክተር የሰው ንግግር የሰው ነገር ሳይገድባት እስከ መጨረሻ ስድቡንም ምኑንም በቃ ችላ የምትሰራው ነገር በጣም ነው የሚያስደንቀኝ።